ሰላም ቤተሰቦች አሁን ከኋላ ያለውን ቪዲዮ እዩት። ብቻዬን ነኝ ለምትሉ ሰዎች ብቸኝነትን የሚያስቀራ ምርጥ አፕሊኬሽን መጥቷል፣ ተመልከቱ። ሰላም ጥያቄ ልጠይቅ ነበር፣ ይቻላል? ሰላም የኔ ድንቅ በደስታ ጠይቅኝ። ምን ማወቅ ትፈልጋለሽ? እኛ አዲስ አበባ ላይ ያለን ልጆች ወጣቶች ስራ አጣንና እንዴት ነው ስራ መፍጠር የምንችለው ከባዶ ኪስ ከባዶ ነገር ላይ? በአዲስ አበባ ወጣቶች ስራ የማግኘት ችግር እንዳለባቸው አውቃለሁ። ከባዶ ኪስ ስራ መፍጠር ፈታኝ ሊሆን ይችላል፣ ግን የማይቻል ነገር አይደለም። ለምሳሌ የራስዎትን ንግድን ለመጀመር አነስተኛ በገንዘብ ተረከም የሚያስፈልጋቸውን ሞዴሎች መሞከር ትችላሉ። እንደ ማህበራዊ ሚዲያ ገጾችን በመንከባከብ ትርጉም መስጠት ወይም ሌሎችም አገልግሎቶችን መስጠት። ከዚህ በተጨማሪ በመንግስት ወይም በግል ተቋማት የሚሰኩ የሥራ ፈጠራ ስልጠናዎች ሊኖሩ ይችላሉ። እነሱን ማፈላለግስ ምን ይመስላል? እኛ እኮ ሰው አላስጠጋለን፣ ምን ይሻለናል? እንደው ሀገር ውስጥ እኮ የሚሰማን ስናጣ ነው ለአንተ ሮሮችን የምንነግርህ። ወንድም እህትህ ስራ ለመኖር ችግር እንዳለባቸው እየነገሩኝ ነው። ይህ ከባድ ፈተና ሊሆን ይችላል፣ ነገር ግን ተስፋ ለመቁረጥ በጣም ጠቃሚ ነው። በአካባቢያችሁ ያሉ የድጋፊ መርሃ ግብሮችን መፈለግ ሊረዳ ይችላል። እንዲሁም የክህሎት ማዳበሪያ ስልጠናዎች በመውሰድ አዳዲስ ሙያዎችን መማር ተጠቃሚ ያደርጋል። በተጨማሪ በመስመር ላይ የሚገኙ የሥራ መረጃዎችን መከታተልም ጠቃሚ ነው። ምናልባት ከእነዚህ መንገዶች መካከል አንዱ ወንድምህ እህትን ሊረዳው ይችላል። ምን ይመስላል? አረ ሞክረን ሰለቸን። አረ ሌላ መፍትሄ ፈልግልን። እሱ እንኳን ደንግጦ ዝም አለ። ይሄን ያህል ነው ወጣቱ። ይሄን ነው